ምዕራፍ 23 ዳዊት የቂያላን ከተማ ከጥፋት እንዳዳነ። ለዳዊትም እነሆ ፍልስጤማውያን ቂያላን ይወጋሉ፣ አድማውንም ይዘርፋሉ ብለው ነገሩት። ዳዊትም ልሂድን እነዚህን ፍልስጤማውያን ልምታን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ሂድ ፍልስጤማውያንን ምታ፣ ቂያላንም አድን አለው። የዳዊትም ሰዎች እነሆ በዚህ በይሁዳ መቀመጥ እንፈራለን፣ ይልቁንም ፍልስጤማውያንን ለመዝረፍ ወደ ቂያላ ብንሄድ እንዴት እንሆናለን አሉት። ዳዊትም ደግሞ እግዚአብሔርን ጠየቀ። እግዚአብሔርም መልሶ ፍልስጤማውያንን በእጅ አሳልፌ እሰጣለሁና ተነስተህ ወደ ቂያላ ውረድ አለው። ዳዊትና ሰዎቹ ወደ ቂያላ ሄዱ፣ ከፍልስጤማውያንም ጋር ተዋጉ። እነርሱም ከፊቱ ሸሹ፣ እንስሶቻቸውንም ማረኩ፣ በታላቅም አገዳደል ገደሏቸው። ዳዊትም በቂያላ የሚኖሩትን አዳነ። እንዲህም ሆነ የአቤሜሌክ ልጅ አብያታር ወደ ዳዊት ወደ ቂያላ በኮበለለ ጊዜ ኤፉዱን ይዞ ወርዶ ነበር። ለሳኦልም ዳዊት ወደ ቂያላ እንደመጣ ተነገረው። ሳኦልም መዝጊያና መወርወሪያ ወዳለባት ከተማ ገብቶ ተገኝቶአልና እግዚአብሔር በእጅ አሳልፎ ሰጥቶታል አለ። ሳኦልም ወደ ቂያላ ወርደው ይዋጉ ዘንድ ዳዊትንና ሰዎቹንም ይከቡ ዘንድ ሕዝቡን ሁሉ አዘዘ። ዳዊትም ሳኦልን በርሱ ለክፋት ዝም እንደማይል አወቀ። ዳዊትም ካህኑን አብያታርን እግዚአብሔርን ኤፉድ ወደዚህ አምጣ አለው። ዳዊትም የእስራኤል አምላክ አቤቱ በእኔ ምክንያት ከተማይቱን ያጠፋ ዘንድ ሳኦል ወደ ቂያላ ሊመጣ እንደሚፈልግ እኔ ባሪያ ፈጽሜ ሰምቻለሁ። የቂያላ ሰዎችስ ይከበባሉን? ባሪያስ እንደ ሰማ ሳኦል በውኑ ይወርዳልን? የእስራኤል አምላክ አቤቱ ለባሪያህ ንገረው አለ። እግዚአብሔርም ይወርዳል አለ። ዳዊትም የቂያላ ሰዎች እኔንና ሰዎቼን በሳኦል እጅ አሳልፈው ይሰጡናልን? አለ። እግዚአብሔርም አሳልፈው ይሰጧችኋል ብሎ ተናገረ። ዳዊት 600 የሚሆኑ ሰዎችም ተነስተው ከቂያላ ወጡ፣ ወደሚሄድበት ይከተሉትም ነበር። ሳኦልም ዳዊት ከቂያላ እንደሸሸ ሰማ፣ ስለዚህም ከመውጣት ቀረ። ዳዊትም በምድረ በዳ በጠባቡ በማሴሬም ይኖር ነበር። በአውክሞዲስ ውስጥም በዚፍ ተራራ ምድረ በዳ ተቀመጠ። ሳኦልም ሁል ጊዜ ይፈልገው ነበር፣ እግዚአብሔር ግን በእጁ አሳልፎ አልሰጠውም። ዳዊትም ሳኦል ሲፈልገው ወይም ሊፈልገው እንደመጣ አየ። ዳዊትም በቄኒ ዚፍ ምድረ በዳ በአውክሞዲስ ውስጥ ይኖር ነበር። የሳኦልም ልጅ ዮናታን ተነስቶ ወደ ዳዊት ወደ ቄኒ ሄደ፣ እጁንም በእግዚአብሔር አጸና። ለእርሱም የአባቴ የሳኦል እጅ አታገኝህምና አትፍራ፣ አንተም በእስራኤል ላይ ንጉሥ ትሆናለህ፣ እኔም ካንተ በታች እሆናለሁ። ይህን ደግሞ አባቴ ሳኦል ያውቃል አለው። ሁለቱም በእግዚአብሔር ፊት ቃል ኪዳን አደረጉ። ዳዊት በቄኒ ውስጥ ተቀመጠ፣ ዮናታንም ወደ ቤቱ ሄደ። የዚፍ ሰዎች በአውክሞዲስ ወደ ሳኦል ወደ ኮረብታው ወጥተው እንዲህ አሉት፣ እነሆ ዳዊት በየሴሞን ቀኝ በጠባቡ በኩል በኤኬላ ኮረብታ ላይ በቄኒ ውስጥ በማሴሬት በእኛ ዘንድ ተሸሽጎ የለምን? አሁንም ንጉሥ ሆይ ለመውረድ ፈቃድ ከሆነ ወደ እኛ ውረድ፣ በንጉሥ እጅ ጥሎታልና። ሳኦልም አለ፣ እናንተ ስለ እኔ ያዝናችኋልና በእግዚአብሔር ዘንድ የተባረካችሁ ሁኑ።
አሁንም ደግሞ ሂዱና አዘጋጁ፣ የተናገራችሁትንም ያለበትንም ቦታ ሁሉ እንዳያታልላችሁ ፈጥናችሁ እወቁ። እንግዲህ እወቁ፣ ካያችሁ በኋላ ከእናንተ ጋር እንሄዳለን። በዚያችም ምድር ካለ በይሁዳ አእላፍ ሁሉ እፈትሻለሁ። የዚፍ ሰዎች ተነስተው ከሳኦል በፊት ሄዱ። ዳዊትና ሰዎቹ ግን በየሴሞን ቀኝ በኩል በአረባ በማዖን ምድረ በዳ ነበሩ። ሳኦልና ሰዎቹም ሊፈልጉት ሄዱ፣ ለዳዊት ነገሩትም። እርሱም በማዖን ምድረ በዳ ወዳለው አለት ወረደ። ሳኦልም ያን በሰማ ጊዜ ዳዊትን በማዖን ምድረ በዳ ተከትሎ አሳደደው። ሳኦልና ሰዎቹም በተራራው በአንድ ወገን ሄዱ፣ ዳዊትና ሰዎቹ በተራራው በሌላኛው ወገን ሄዱ። ዳዊትም ከሳኦል ፊት ያመልጥ ዘንድ ተሰውሮት ነበር። ሳኦልና ሰዎቹ ዳዊትንና ሰዎቹን ለመያዝ ከበዋቸው ነበርና፣ ወደ ሳኦልም መልእክተኛ መጥቶ ፍልስጤማውያን አገሩን ወረውታል፣ ፈጥነህ ና አለው። ሳኦልም ዳዊትን ማሳደድ ትቶ ተመለሰ፣ ከፍልስጤማውያን ጋር ሊዋጋም ሄደ። ስለዚህ የዚያ ስፍራ ስም የመለያየት ዓለት ተባለ።